ዋትስአፕ ብዙዎቻችን በጉጉት ስንጠብቅ የነበረውን አዲስ አሰራር ይዞ መጥቷል። እንደሚታወቀው ዋትስአፕ ላይ ከሰዎች ጋር በምናወራበት ሰዓት ስልክ ቁጥራችን ለሌሎች ሰዎች ይታያል። ብዙዎቻችን ደግሞ ይሄን ነገር አንፈልገውም ነበር። ታዲያ ዋትስአፕ እንደ ቴሌግራም ሁሉ ከዚህ በኋላ ዩዘርኔምን ተጠቅመን ከሰዎች ጋር ስልክ ቁጥራችን ሳይታይ ማውራት የምንችልበትን አዲስ አማራጭ ይዞ መጥቷል። አሁን ላይ ዋትስአፕ እያደረገ የሚገኘው ዩዘርኔሞችን እየመዘገበ እያስቀመጠ ነው የሚገኘው። ገና ዋትስአፓችሁ ላይ ስትገቡ ልክ እንደዚህ አይነት መልእክት ይመጣላችኋል። ታዲያ እናንተም አሁን ላይ ዋትስአፕ ላይ የምትፈልጉት ዩዘርኔም ሳይያዝባችሁ ዩዘርኔም ማስመዝገብ ወይም ማስገባት ይኖርባችኋል ማለት ነው። እንዴት አድርጋችሁ ዩዘርኔም ማስመዝገብ ወይም ዩዘርኔም ማስገባት እንደምትችሉ አሁን አሳያችኋለሁ። ከዛ በፊት ይህን ቪዲዮ ላይክ አድርጋችሁ ጀምሩ፣ እንዲሁም ላልሰሙት ጓደኞቻችሁ ሼር አድርጉላቸው። በመጀመሪያ ወደ ዋትስአፓችሁ ከገባችሁ በኋላ ከላይ 3 ነጠብጣቡን ነክታችሁ ሴቲንግ የሚለውን አማራጭ ትመርጣላችሁ። ቀጥሎ ከሚመጣላችሁ አማራጭ አካውንት የሚለውን ትነካላችሁ። በመቀጠል ወደ ታች ወረድ ስትሉ እዚህ ጋር ዩዘርኔም የሚል አማራጭ ይመጣላችኋል። እሱን ትነካላችሁ። ልክ እንደዚህ ክሬት ዩዘርኔም የሚል ይመጣላችኋል። እሱን አንዴ ትነኩና የምትፈልጉትን ዩዘርኔማችሁን አስገብታችሁ ሴቭ ማድረግ ትችላላችሁ ማለት ነው። ከዚህ በኋላ ዋትስአፕ ላይ ከሰዎች ጋር ስታወሩ ስልክ ቁጥራችሁ ሳይታይ በዩዘርኔም ልክ እንደ ቴሌግራም ሁሉ መጠቀም ትችላላችሁ ማለት ነው። ይህ አገልግሎት ዋትስአፓችሁ ላይ እስካሁን ካልመጣላችሁ እንዳላችሁበት ሀገር ሊወሰን ስለሚችል የተወሰነ ጊዜ መጠበቅ ይኖርባችኋል። አፕዴቱ እናንተ ጋር ከተወሰነ ጊዜ በኋላ ይደርሳችኋል ማለት ነው። ያልገባችሁ ማንኛውም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ።